ፈጣሪ ድንቅ የሆነ አፈጣጠሩን ከሚያሳይባቸውና በዓለማችን ቆንጆ ሴቶች መገኛ ከሆነችው ሩቅ ምስራቋ ሀገር ኢንዲያ ተወለደች። በዚች ሀገር ከወንዶች በርካታ ሴቶች እጅግ አስገራሚ የሆነ ውበትን ከፈጣሪ ከመሰጠታቸው ባሻገር የዓለማችን የሮማንቲክ ፊልም ኢንዱስትሪን ለተሻለና አሁን ላይ ለደረሰበት ደረጃ ያበቁ ተዋናዮች መገኛ ናት። ከነዚህ ተዋናዮች መካከል በሀገራችን ኢትዮጵያ በቃና ቴሌቪዥን በአማርኛ ተተርጉሞ ሲቀርብ በነበረውና በርካታ የሀገራችን ሕዝብ ከህፃን እስከ አዋቂ ከወጣት እስከ መነኩሴዎች ሳይቀሩ ሲደመሙበት የነበረው የዛራና ቻንድራ ፊልም ማንም በጊዜና በዘመን ፍርቆሽ ሊረሳው የማይችል ተከታታይ ድራማ ነው። በዚህ ፊልም ውስጥ ድንቅ የፍቅር ግንኙነትና ጥምረት ሲያሳዩ ከነበሩት ዛራና ቻንድራ መካከል በዛሬው መሰናዶችን የዛራ ማንነት፣ ስለ ዛራ ያልተነገሩ ድንቅ ገጠመኞች እንዲሁም ደግሞ ስላሳዘኝ ፍቅር ታሪኳ ከቻንድራ ጋር ስለነበራቸው ከትወና ውጭ ግንኙነት የማጋራሽ ሲሆን ቪዲዮ ከተመቻችሁ ላይክ እና ቻናል ሰብስክራይብ በማድረግ ለጥቂት ደቂቃዎች ዝለቁ። መቼም የሀገራችን ኢትዮጵያ ህዝብ ነው ይህን ተከታታይ ቴሌቪዥን ድራማ ቴሌቪዥን ያለው በቤቱ የሌለው ከጎረቤት ቤት በመሄድ ድንቅ በሆነው በፍቅር ፊልም የማይረሳውን የትወና ብቃት ተመልክቷል ብዬ ብናገር ስህተት ሊሆን አይችልም። ይህን ተከታታይ ቴሌቪዥን ድራማ ሲመለከቱ በርካታ ሴቶች እንጀራ ሲጋግሩ ረስተውት እንጀራው ምጣዱ ላይ ያሮባቸው ሲሰሩ ወጡን ረስተውት ያለምንም ገላጋይ ቃቸው እሳት እስኪያቃጥለውና እስኪያጠቁረው ድረስ የሚናገር ጠፍቷል። በርካታ ባለትዳሮች እንደ ድራማው ፍቅር ከመሰጣጠት ይልቁን ፊልሙን ብቻ በማየትና ባለመደማመጣቸው ትዳራቸው ማፍረሳቸው የአደባባይ ሚስጥር ሆኗል። በዚህ ተከታታይ ድራማ ላይ ዛራ በመባል ስትተውን የነበረችው አርቲስት በሙሉ መጠሪያ ስሟ ጂንፈር ዊንጌት ተብላ የምትጠራ ሲሆን በህንድ ከተሰሩ ፊልሞች ባሻገር በተለያዩ ሀገራት የሚገኙ ተዋናዮች ጋር በመሆን የሰራች ሲሆን በጣም የሚያስገርመው የቱርክ ፊልም ኢንዱስትሪን የቀየረች አንደኛው አርቲስት ናት በሚል በሀገሪቱ በሚዘጋጀው የፊልም አዋርድ ላይ የወርቅ ሜዳሊያን ለመሸለም በቅታለች። ዛራ እንደ ኢሮፒያን አቆጣጠር ግንቦት 30 1985 ህንድ ውስጥ ከሚገኙ ከተሞች መካከል አንዷ ከሆነችው ሙምባይ የተወለደች ሲሆን በጀሚኒ ኮከብ ውስጥ እንደምትካተት በተለያዩ ቃለ መጠይቆች ላይ ቀርባ ስትናገር ነበር። አርቲስቷ የእንግሊዝ ዜግነት ከነበረውና ወደ ህንድ ሄዶ ኑሮውን በንግድ ያደረገው ከአባቷ ከዊንጌ ሳሙኤልና የቤት እመቤት ከሆነችው እናቷ ዊን የዚችን ዓለም ሀቅና እውነታ ልትቀምስ ተወለደች። ስለ ዛራ ስናወራ መቼም የዛራና ቻንድራ ግንኙነት በፊልም ብቻ ላይ መሰረት ያደረገ ነው ወይንስ ከፊልም ባሻገር የተደበቀ ሚስጥር አለ የሚለውን ለማጋራት ወደድኩ። እንደ ኢሮፒያን አቆጣጠር ከ2012 እስከ 2014 ከአክተር ካራን ሲንግ ግሮቨር ጋር የፍቅር ግንኙነት የነበረች ቢሆንም በመካከላቸው በተፈጠረ አለመግባባት ጥንዶቹ ትዳራቸውን ቻንድራ ፊልም ላይ ለትወና የሚያስፈልገውን ገጸ ባህሪ ለመላበስ የተሰራቸው የፕላስቲክ ሰርጀሪ ሰበብ እንደሆነ ይነገራል። በተለይ በትወናው ሙያ አብረዋት የሚሰሩ የጥበብ አፍቃሪያን እንደተናገሩት ከሆነ ቀዶ ጥገናው በርካታ ሚሊዮን ገንዘቦችን በማውጣት ሊመጣ ከሚችለው ህመም ለመታደግ የታሰበ ቢሆንም በጣም በሚያሳዝን መልኩ ለመታደግ አልቻለም ሲሉ በሚጠቀሟቸው የተለያዩ የማህበራዊ ሚዲያዎች ሲናገሩ ተደምጠው ነበር። በዚህ ተከታታይ ድራማ ላይ ዛራ እና ቻንድራ ከፊልሙ ጎን ለጎን ጥልቅ የሆነ የፍቅር ግንኙነት ውስጥ ወድቀው ነበር ሲሉ በወቅቱ የተለያዩ ሀገራት ሚዲያዎች ሲናገሩ የነበሩ ሲሆን በወቅቱ ዛራና ቻንድራ መኪና ውስጥ ተደብቀው እየተሳሳሙ የሚያሳዩ ቪዲዮ ተለቆ ነበር። በወቅቱ ጥንዶቹ በአጋጣሚ የተፈጠረ ነው በማለት ለማስተባበል ሞክረው ነበር። አሁን ላይ ዛራ ከተዋናዩ ኩሻል ታንዶን ጋር የፍቅር ግንኙነት ላይ ወድቃ እንደምትገኝ የተለያዩ ህንድ ሚዲያዎች ሲናገሩ ተስተውሏል። ምንም እንኳን የዛራና ቻንድራ ጉዳይ በሰፊው መነጋገሪያ ይሁን እንጂ የዛራ የፍቅር ጓደኛ ዛራ በተለያዩ የቴሌቪዥን ተከታታይ ድራማዎች ላይ በመስራት ላይ ያለች በሀገረ ህንድ ቆንጆና ቁመና ካላት ሞዴል ጋር አልጋ ቤት ውስጥ ተይዟል ተብሎ ነበር። በዚህ ወቅት ዛራ ቻንድራን እስከ ጥግ ድረስ በማፍቀሯ ለማመን በጣም ተቸግራ እንደነበር በተለያዩ ቃለ መጠይቆች ተናግራ ነበር። እሷን ትዳሯን ለመቀየር እየተሯሯጠ ባለችበት ወቅት ባለቤቷን እሷ ተደብቆ ከሴት ጋር ሲማግጥ ማግኘት ምን ሊያስብል እንደሚችል በወቅቱ ባለቤቷ ድርጊቱን አላደረኩም በሚል ለማስተባበል የሞከረ ቢሆንም ከተወሰኑ ወራቶች በኋላ ጉዳዩን አድርጌዋለሁ ያደረኩት ግን ዛራ ከቻንድራ ጋር ባደረገችው ስራ በጣም በመናደድ ነው ሲል አስተባብሏል። ዛራ አንድ ሴት እህት ብቻ ያላት ሲሆን ታላቅ እህቷም መሊሳ ዊንጌት የምትባል ሲሆን ታላቅ እህቷ ከትወናው ይልቁን በሀገር ኢንዲያ በፋሽን ዲዛይነርነት ታዋቂ በርካታ የፊልም ተዋናዮች ለትወና የሚሆናቸውን አልባሳት ዲዛይን የሚያደርጉባት ከሆኗ ባሻገር በእህቷ ዛራ ወይም ደግሞ ጂንፈር ራሱን የቻለ ብራንድ በማዘጋጀት በሚሊዮን የሚቆጠር ልብሶች ለመሸጥ በቅታለች። ዛራ ምንም አይነት ወንድም የሌላት ትሆን እንጂ የቤተሰቦቿ ድጋፍ በማንም ሊተካ የማይችል እንደነበር የተናገረች ሲሆን በጣም በሚያሳዝን መልኩ አርቲስቷ ገና በልጅነት እድሜዋ በትምህርት ቤት ወደፊት ራዕይ ስትጠየቅ ምላሿ የነበረው አርቲስት ወይም ደግሞ ተዋናያን መሆን ነበር ስትል የምትናገር ገና በልጅነቷ የፊልም ኢንዱስትሪው የተቀላቀለች ከትንሽ እስከ ትልቅ የዓለማችን የፊልም አክተሮች ጋር በመሆን አብራ የሰራች ከደሞዝ ነጻ እስከ የዓለማችን ትልቅ ክፍያን እስከ መስበር የሚያስችላትን ክፍያ በተለያዩ ፊልሞች የተከፈላት የዘመናችን የተከታታይ ድራማዎች ንግስት ናት። ዛራ የመጀመሪያ ደረጃውን ትምህርቷን ቻምፓይ በሚገኘው የቅዱስ ዮሴፍ ኮንቬንት አዳር ትምህርት ቤት የሃይስኩል ትምህርቷን በሙምባይ ትምህርት ቤት ለማጠናቀቅ በቅታለች። አርቲስቷ የሁለተኛ ደረጃ ትምህርቷን ከተማረች በኋላ ዩኒቨርሲቲ ከመቀላቀልና ቤተሰቦቿ እንድትማር የሚፈልጉትን የህግ ትምህርት ከማጥናት ይልቅ ትምህርት በመተውና ገና በልጅነቷ የወደፊት ህልሟ እንዲሆን ወደምትፈልገው የትወና ሙያ ተቀላቀለች። በወቅቱ ቤተሰቦቿ ትምህርቷ እንዳትተው ያላደረጉት ነገር የለም ነበር። ይሁን እንጂ ይህ ሁሉ መከራና ልፋት ግን ለዛራ ምንም አይነት ትርጉም አልነበረውም። ይልቁንም ዛራ ወደፊት መሆን ለምትፈልገው ነገር እንዲያግዟትና ትምህርቷን እንድታቋርጥ የሚያደርጉትን ጥረት እንዲያቆሙ የተናገረች ሲሆን ካላቆሙ ግን የወለዷት እናትና አባቷን ትታ ወደ ሌላ አካባቢ ላለመሄድ ምንም አይነት ዋስትና እንደሌላቸው በማስጠንቀቅ ወደ ትወናው ስራ ለመቀላቀል ጥረት ማድረጉን ጀመረች። አርቲስቷ ከዚህ በኋላ በተለያዩ ተቋማት በሚዘጋጁ ፊልሞችና ተከታታይ ድራማዎች ላይ ለመሳተፍ በቃች። አሁን ላይ ከከፍተኛ ክፍያ ከሚያገኙ የህንድ አክተሮች የምትመደበው ዛራ እንደ አውሮፓውያን አቆጣጠር በ2006 ሳንጋም በሚል ድራማ ዶክተር ናንዲኒ በሚል ገጽ ባህሪ ተወክላ ድንቅ የሆነ የትወና ብቃቷን ለመላው የፊልም አፍቃሪያን ማሳየት ጀመረች። ከዚህ በኋላ
በተለያዩ የቴሌቪዥን ተከታታይ ድራማዎች ላይ ከመተወኗ በላይ በርካታ ቁጥር ያለው ሲንግል ፊልሞችን ሰርታለች። ከ2007 እስከ 2008 ዲሊል ጋየ በሚል ፊልም፣ በ2014 ካይሲህ ያሪያን በሚል ድንቅ የሆነ የትወና ብቃቷን ከማሳየቷ ባሻገር ከ2013 እስከ 2014 ሳራስ ዋቲ ሽንድራ በሚለውና በሀገራችን ኢትዮጵያ ቃና ቴሌቪዥን ሲቀርብ በነበረው የዛራና ቻንድራ ተከታታይ ድራማ ላይ መቼም ሊረሳ የማይችለውን ድንቅ የሆነ የትወና ብቃቷን ለማሳየት በቅታለች። በዚህ ተከታታይ ድራማ ድሮ ከነበራት እውቅና በጣም በሚበልጥ መልኩ ዝናና አድናቆትን ተችኗታል። በዚህ ፊልም ላይ ያሳየችው የትወና ብቃትም የወቅቱን የፊልም አዋርድ ያሸነፈች ሲሆን ከ8 ሚሊዮን ዶላር በላይ ተከፍሏታል። ከላይ በጠቀስኩላችሁ ፊልሞች ያላበቃችው ዛራ ከ2016 እስከ 2017 በኢህአዴግ በሚል ተከታታይ ድራማ፣ በ2018 ባናጳ በሚል ድንቅ ፊልምና በ2020 በሁለት ተከታታይ ድራማዎች ላይ በአንድ ጊዜ የተለያዩ ገጸ ባህሪያትን ተላብሳ ስትተውን ነበር። ዛራ ከተከታታይ ድራማዎች ባሻገር በጣም በርካታ ባላቸው ፊልሞች ላይ ለመስራት ወቅታለች። በዓለም አቀፍ ተዋናዮች ዘንድ እውቅናን ገና በልጅነቷ የተሰራት አርቲስቷ በሰራቻቸው ፊልሞች የተለያዩ የፊልም አዋርዶችን አሸንፋለች። ከነዚህ መካከል በእንዲቀርቡ ከነበሩ ተከታታይ ቴሌቪዥን ድራማዎች ቤስት አክተርስ ኦፍ ባያዳህ በሚል በ2017፣ ቤስት አክተርስ ኦፍ ባናፓ በሚል በአንድ ዓመት ብቻ 2 የፊልም አዋርዶችን ለማሸነፍ ወቅታለች። በዚህ ያላበቃችው ዛራ ዘረሽቲ አዋርድ የሚል መጠሪያ በተሰጠው የፊልም አዋርድ ፋቮራይት ፖፑላር ፌስ ኦፍ ቤናፓ በሚል ዘውግና ቤስት አክተርስ ኢን ሊድ ኦፍ ሳራስዋት ሽንድራ በሚል የወርቅ ሜዳሊያ ከበርካታ ሚሊዮን ብሮች ጋር ተሸልማለች። ውድ የዲአይኤክስ ዩቲዩብ ቻናል ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶ በዚህ ቋጭን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ቪዲዮን ላይክ እና ቻናል ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ ተመኘሁ።